الله سبحانه وتعالى سيحزن يا أزانينة متن بسويت أزانينة لميلكاو ينيا يونجل دغمو يفلغون يحل لك اند عرفا بيبزان قال الله سبحانه وتعالى كما مار ودعاله ايل ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الله سبحانه وتعالى በህይወታችን ውስጥ እንደመመሪያ እንያዘው الله የማይምረው ወንጀል ሽርክን ብቻ ነው ከሞትን በኋላ የማይምረው ወንጀል ሽርክን ብቻ ነው الله እዚህ ያስቀመጠ ያለው መቼም የማይምረው ወንጀል ቢኖር ሽርክ ነው ከሽርክ ውጭ ያሉ ወንጀል ሰውየው በህይወቱ ያለ الله سبحانه وتعالى مهرتن كتيهك الله سبحانه وتعالى هو الغفور الرحيم الله مهرنا عزاني يمرا الونجل الله سبحانه وتعالى يزنة متن كفتنيا نو يا ابن آدم لو بلغت ذنوبك أنان السماء ثم استغفرتني غفرت لك ولا أبالي إلى الله سبحانه وتعالى يا آدم نجهوي وانجله من أمها الكف بيل يسمعين عربينا كان كذابها لا مهرتن كتيكين إني الله سبحانه وتعالى أزاي محاري ميلو بحرينونا أمرها له ولا أبالي يدق ما أنت وانجل من ما يقرمني ميلا الله سبحانه وتعالى أزاي هونو جيثاتشين إذنت مقلت أي هونو الله سبحانه وتعالى إلينا ينتن وانجل لما مار من يميقلو نقري لم وأنه كننا كنانت يميتبقو استغفار ما بزات الله سبحانه وتعالى بدي يالله أتفتش اللهن وانجلن يهون يالهن الله هو مارين بلن متأيقنا الله سبحانه وتعالى كليل عند سوستنيو سيكر ودا سماء الدنيا يوردان ما انهم يلمنين مهرتن يميطيقኝ መመረው ይህ በጣም ትልቅ የሆነ ግብዣ ነው መህረትን የሚጠይቀኝ የምምረው ይላል በየአንዳንዱ ሌሊት አንድ ሶስተኛው ሲቀር ከ9 ሰዓት በኋላ አላህ Subhanahu Wa Ta'ala በምድር ላይ ይጠይቃል ያሉ ባሪያዎችን በሙሉ ምንኛ እድለኛ እንሆናለን በዛ ሰዓት ተነስተን ጌታዬ ሆይ ማረኝ አጥፍቻለሁ በድዬሃለሁ ይህንን ወንጀል ሰርቻለሁ ይህን ወንጀል ሰራ ማንንም አላየኝ በርግጥ አንተ አይተኸኛል አንተ ደግሞ አዛኝ መሐሪ የሆንክ ጌታ ነህ ማረኝ ጌታዬ ሆይ ብለን ብንለምነው አላህ Subhanahu Wa Ta'ala በዘረጋበት ሰዓት እዝነቱን ባሰፋበት ሰዓት በርግጥም እኛ ከለመነው አላህ Subhanahu Wa Ta'ala መሐሪ ጌታ ነውና ይምረናል ሌላኛው ከአላህ Subhanahu Wa Ta'ala እዝነት ተስፋ እንድንቆርጥ ከሚያደርጉ ነገራቶች በህይወታችን ውስጥ የሚደርሱብን ፈተናዎች ናቸው በርግጥ ብዙ ፈተናዎች ያጋጥሙናል ብዙ ችግሮች በህይወታችን ውስጥ ደረጃ በደረጃ ያጋጥሙናል እነዚህን ፈተናዎች አልፎ አዲስ ህይወት መጀመር አዲስ ተስፋን መሰነቅ ግን ከአላህ ባሪያዎች የሚጠበቅ ምርጥ ስነ ምግባር ምርጥ ስብዕና ነው ይህን አላህ Subhanahu Wa Ta'ala በየቀኑ ከኛ ይጠብቃል ለዚህም ነው አላህ Subhanahu Wa Ta'ala أفحسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين جنة እንገባለን ብላችሁ አሰባችሁ እንዴ ይላል አላህ Subhanahu በግልጽ የነገረን ነው ولما يعلم الله الذين جاهدوا منكم ويعلم الصابرين ከናንተ ውስጥ ጂሃድ ያደረጉ ትግል ያደረጉ ፈተና ደርሶባቸው ፈተናውን ለማለፍ የታገሉትን ሳይለይ ከመካከላቸው ጀነትን ልትገቡ አሰባችሁ በዚህ በትግል ሰዓት ውስጥ ደግሞ ትግስት ያደረጉትን ሳያውቅ ታግለውም ትግስት ያደረጉትን እነሱን ከመካከላችሁ ሳይለይ ጀነት ልትገቡ አሰባችሁ ይህ የማይሆን ነገር ነው ያለው Subhanahu በህይወታችን ምንም ያህል ፈተና ቢደርስ ከአላህ አዛኝነት ጋር የሚመጣጠን አይደለም አላህ Subhanahu Wa Ta'ala ጀነት ውስጥ ከገባልን ቃል ጋር የሚመጣጠን አይደለም እዚህ ዱንያ ላይ የሚደርስብን ፈተና ጊዜያዊ ነው ዘላቂ ጸጋና ዘላቂ ደስታ ዘላቂ ፍስሐ የሚገኘው የት ነው ጀነት ውስጥ ነው እያንዳንዱ ችግር አላፊ ነው የሚል ተስፋ ልንሰንቅና ልንይዝ ይገባል ለዚህና አላህ Subhanahu Wa Ta'ala በቁርአኑ ምን ይላል ወኢዛ ዘቅና الناس رحمة يسون ልጅ ጸጋን ረህመትን ፈድልን ከኛ የሆነ ችሮታን ባሰመጥነውና በዚህ ጸጋ በሞላነው ጊዜ ፈሪሁ بها በጣም ይደሰታል ፈሪሁ بها በዚህ ደስታ በዚህ ጸጋ አላህ Subhanahu Wa Ta'ala በሰጠው ነገር በጣም ይደሰታል وان تصيبهم سيئات መጥፎ ነገር ደግሞ ካጋጠመው بما قدمت ايديهم ደግሞ እኮ ይህ መጥፎ ነገር ያጋጠመው በእጆቻቸው በከሰበቻቸውና በፈለጉት ነገር ውስጥ ነው
አላህ Subhanahu Wa Ta'ala ቀጥታ ያልሰጣቸው ነገር ሊሆን ይችላል አላህም የሰጣቸው ነገር ቢሆን እንኳን ኢዛሁም يقنطون ይህን ጊዜ ከአላህ Subhanahu Wa Ta'ala እዝነት ተስፋ ይቆርጣሉ ለምን ይላል አላህ Subhanahu Wa Ta'ala ይጠይቃል ጸጋን በስንሰጣችሁ ስናስመቻችሁ ብቻ ነው እንደምትደሰቱት ችግርም ሲደርስባችሁ ፈተናም ሲመጣባችሁ እኮ ሶብር ልታደርጉ ልትታገዙ ይገባል ከአላህ Subhanahu Wa Ta'ala እዝነቱንና ረህመቱን ልትጠብቁ ይገባል ይላል ولا تيأسوا من روح الله كالله سبحانه وتعالى أزنت رحمة تصفى تقرطوا إنه لا ييأس من روح الله إلا القوم الكافرون كالله سبحانه وتعالى أزنتك وتصفى ميقرطوا كالله سبحانه وتعالى أزنتك وتصفى ميقرطوا سوّج كهاديوس ناتو إلى الله سبحانه وتعالى سيزي الله كسو تصفى ندن قرطا يفلقم وانجل سرتحال وانجل سرتشال الله نامس أشال الله نامس أهل ወደ አላህ ተመለስ የአላህ በር ሁሌም ክፍት ነው አንተን ይጠብቃል እኔን ይጠብቃል ሁላችንም ጀነት እንገባ ዘንድ ሁሌም የአላህ በር ክፍት ነው ለማን ለኔ ለአንተ ለሌላ ሳይሆን አላህ Subhanahu Wa Ta'ala እሱን ለምነው ጠይቀው ጀነት ከሚገቡ ያደርገን ዘንድ የሁል ጊዜ ምኞቴ ነው ቀጣይ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ